ታላቋ ሰማዕት ቅድስት ማሪና ዘአንጾኪያ። የ15 ዓመቷ ወጣት ታላቋ ሰማዕት ቅድስት ማሪና ወይም ማርግሬታ ዘአንጾኪያ የክርስቶስ ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን በሚባል ስም በተጠሩበት በአንጾኪያ ጣዖት አምላኪ ከሆኑ ቤተሰብ በዲዮቅልጥያኖስ ዘመነ መንግሥት በ290 ዓ.ም አካባቢ የተወለደች ታላቅ ሰማዕት ናት። አባቷም የጣዖት ካህን ሲሆን ስሙም ኤዴስዮስ ይባላል። ወላጅናቷን በልጅነቷ በሞት ምክንያት ካጣች ወዲህ አባቷ ትጠብቃት ዘንድ ለአንዲት ሞግዚት ሰጣት። ብላቴናይቱ ቅድስት ማሪና ስለ ክርስትና ሃይማኖት ምንም ዕውቀት አልነበራትምና በሞግዚትነት ታሳድጋት ዘንድ የተቀበለቻት ክርስቲያን ሴት ነበረችና ስለ ክርስትና ሃይማኖት፣ ስለ እግዚአብሔር ፍቅር፣ ስለ ጌታችን ኢየሱስ ክርስቶስ የማዳን ሥራ ከልደቱ እስከ ትንሣኤው ድረስ እንዴት በድንግልና ማኅፀን በድንግልና ተጸንሶ በድንግልና እንደተወለደ በመጨረሻም በሕቱም ድንግልና ተጸንሶ በድንግልና እንደተወለደ ሁሉ ትንሣኤው መቃብር ክፈቱልኝ ሳይል በድንቅ ታምራት በሥልጣኑ በኃይሉ ሙስና መቃብርን ድል አድርጎ እንደተነሳ በዕለተ ዓርብ በመከራ የደቀቀው ሰውነት በትንሣኤው ብርሃን ታድሶ መነሳቱን ዳግመኛም ወደ መጣበት ወደ ሰማይ ካረገ በኋላ እኛን ወደ እርሱ ሊወስደን በዳግም ትንሣኤ እንደሚያስነሳን ለሰው ልጅ ያለውን ጥልቅ ፍቅር እያስተማረቻት አሳደገቻት። ቅድስት ማሪና ይህንን መንፈሳዊ እውቀት በጥልቀት የተረዳችው በ12 ዓመቷ ሲሆን በዚህ በእውነተኛው አፍቃሪ በክርስቶስ ፍቅር ተማርካ የሰማዕትነትን አክሊል የተቀዳጀችው በ15 ዓመቷ ነው። ለዚህ የሰማዕትነት ክብር እንድትበቃ ያደረገቻት ሞግዚቷ በግ ጠባቂ ነበረችና ከዕለታት በአንድ ቀን ስለ ቅዱሳን ሰማዕታት ገድል እና ሰማያዊ መንግሥት ያገኙትን የሰማዕትነት የክብር ሽልማት አክሊል ስትነግራት ወጣቷ ሰማዕት ቅድስት ማሪና ከመጀመሪያው ጀምሮ በወጣትነት ልቧ በክርስቶስ ፍቅር ተማርካለችና በድንግልና ጸንታ እንደ ቅዱሳኑ ሰማዕታት እሷም የሰማዕትነትን ገድል ስለ ክርስቶስ ፍቅር ስትል እንደምትጋደልና በሰማዕትነት ደምም የክርስትና ሃይማኖት መሠረት የሆነውን ጥምቀት መጠመቅ እንዳለባት ለራሷ ቃል ገባች። የክርስትናን ሃይማኖት በግልጥ እስከምትሰብክበት ድረስ በሃይማኖት ጸናች። ነገር ግን አባቷ ክርስቲያን የመሆኗን ነገር ሲሰማ ክርስቲያኖችን ይጠላ ስለነበረ እንደ ልጁ አያትም ነበረ። በኮፕቲክ ኦርቶዶክስ የቅዱሳን ሕይወት በሚያዘክረው በሐምሌ ወይም በሐቢብ ወር ቀን 23 በሚነበበው ስንክሳር ላይ የቅድስት ማሪና አባት በ15 ዓመቷ እንደሞተ ተገልጧል። ከዕለታት አንድ ቀን ቅድስት ማሪና ከሞግዚቷ ከሠራተኞች ጋር በግ ለመጠበቅ በወጣች ጊዜ የአገሩ ገዢ የነበረው ኦሊምሪዮስ በመንገድ ላይ ሳያት ልቡ ተመኛት። ወታደሮቹም ወደ እርሷ ይዘው እንዲያመጧት ወደ ቅድስቲቱ ዘንድ ሰደዳቸው። ነገር ግን ለወታደሮቹ እሷ ክርስቲያን እንደሆነች ገልጣ ነበርና በኃይል እንዲያመጧት ዳግመኛ አዘዛቸው። ቅድስት ማሪናን ወደ ገዢው ዘንድ ሲያቀርቧት ገዢው ሚስት እንድትሆነው የጋብቻ ጥያቄ አቀረበላት። ይህንንም ሊጠይቃት የቻለበት ምክንያት ክርስቲያን ሆናለች የሚባለው ነገር ስለሰማና እሷን በመውደዱ በመበሳጨቱ ነበረ። ገዢውም የፊጥኝ ታስራ የመጣችው ብላቴናይቱ ቅድስት ማሪናን ለሚያመልከው ጣዖት መሥዋዕትን እንድታቀርብና አምላኳንም እንድትክድ ጥያቄ ቢያቀርብላትም ቅሉ እሷ ግን አምላኳን እንደማትክድና የእሱንም ጥያቄ እንደማትቀበል ገለጠችለት። ግብዣውን ያልተቀበለችው ገዢው ኦሊምሪዮስ ማንነቷን ከየት እንደመጣች በድጋሚ ሲጠይቃት ቅድስት ማሪና እንዲህ በማለት ነበር ማንነቷን ከምታመልከው አምላክ ጋር በድፍረት የተናገረችው። ሃይማኖቷንም እንዲህ ብላ መሰከረች። በጌታችን በኢየሱስ ክርስቶስ የማምን ክርስቲያን ነኝ፣ ስሜም ማሪና ይባላል በማለት መለሰችለት። ሆኖም ግን ገዢው ወደ እሱ ሐሳብ ሊያመጣት የምትፈልገውም ነገር እንደሚሰጣትና ሚስቱ ብትሆነው በግዛቱ ሁሉ እንደምትከብር ወደ አምልኮ ስፍራ በመሄድ መሥዋዕቱን ከዕጣን ጋር እንድታቀርብና ለጣዖታቸው እንድትሰግድ አጥብቆ በማለዳት ጊዜ ወጣቷ ድንግል ቅድስት ማሪና ግን ለፈጣሪ የማቀርበውን የአምልኮ ስግደት የሚቀርብለትን ክብር ለማያውቀውና ለማያስተውለው በድን ሕይወት ለሌለው ጣዖት አልሰግድም አላቀርብም በማለት በክርስቶስ ላይ ያላትን የእምነት ጽናት ገለጠች። በዚህም ምክንያት ቅድስት ማሪናን እያሰቃዩአት ሰውነቷን ማበጠሪያ መሰል በሆነ ብረት በመግፈፍ በሰውነቷ ላይ ቆምጣጤ፣ ጨው፣ ሎሚ አንድ ላይ አድርገው በመቀባት ያሰቃዩአት ጀመረ። ቅድስቲቱ ግን ይህን ሁሉ መከራ በትዕግሥት ተቀበለው ነበረ። የምትሞትም መስሏቸው ወደ እስር ቤት ወሰዷት። በዚያ በእስር ቤት ሳለች የጌታ መላእክት መጥቶ የቆሰለውን መላ ሰውነቷን ፈወሰ። በጸሎት ላይም ሳለች እጆቿን በትምህርተ መስቀል አምሳል አመሳቅላ ስትጸልይ ሰይጣን አስፈሪ ግዙፍ ሆኖ
በዘንዶ መልክ መጣባት። ያን ጊዜም ከግዝፈቱና አስፈሪነቱ የተነሳ ቅድስቲቱ ፈራች፣ ሰውነቷም ተንቀጠቀጠ። ያን ጊዜም ያ ዘንዶ አፉን ከፍቶ ዋጣት። በዘንዶ ሆድ ውስጥ ሆና በመስቀል ምልክት አማትባ ስትጸልይ ዘንዶ ለሁለት ተሰንጥቆ ሲሞት፣ ቅድስቲቱ ግን በሕይወት ተገኘች። በእግዚአብሔር ጠባቆት ምንም አይነት ጉዳት ሳይደርስባት ከዘንዶ ሆድ ውስጥ ወጣች። አገረ ገዢው በሚቀጥለው ቀን ከእስር ቤት ቅድስት ማሪናን ወደ እሱ እንዲያመጧት ወታደሮችን ባዘዘው መሠረት ይዘው ከፊቱ አቆሟት። የሆነውን በማየትና ፍጹም ጤነኛ መሆኗን ሳይ እጅግ በጣም ተደነቀ። እንዲህም አላት፣ ማሪና ዛሬ ጥንቆላሽ ምስክር ሆነ። አድምጪኝ፣ አምላካችንን አምልኪ፣ ብዙ ድንቅ ነገር ይደረግልሻል፣ የገባሁትንም ቃል እፈጽምልሻለሁ አላት። በአግራሞትም ቅድስት ማሪና ወደ ገዢውና ወደ ዲዳው ጣዖት እያየች ቁርጥ የሆነውን ቃል እንዲህ ስትል ነገረችው። እኔ ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅን ጌታችን ኢየሱስ ክርስቶስን አመልካለሁ፣ አልፈራህምና በእኔ ላይ ልታደርግ የምትፈልገውን ሁሉ ማድረግ ትችላለህ አለችው። በዚህ ጊዜ በቁጣ የተሞላው ገዢ ባለጎማ መንኮራኩር ላይ ሰቅለዋት ሥጋዋ እንዲቆራረጥ አዘዘ። ጭፍሮቹን በታዘዙት መሠረት ሲፈጽሙ ሥጋዋ ግን ተከታትፎ ይወድቅ ነበረ። በአምላኳ ዘንድ በሰማዕትነት የምታርፍበት ገና ስለሆነ እስከ ሞት ድረስ የታመነችለት አምላኳ የተፈጨውን ሥጋ እንደ ቅዱስ ጊዮርጊስ ሕይወትን ሰጥቶ አስነሳው። በቅድስት ማሪና ላይ ምንም አይነት ጉዳት ሳይታይባት በሕይወት መኖሯ ያበሳጨው ገዢ ወደ እስር ቤት ዳግመኛ እንዲወስዷት አዘዘ። በእስር ቤት ሳለችም ሰይጣን ሊፈታተናት ቀርቦ እንዲህ አላት፣ ማሪና ሆይ የገዢውን ቃል ብታከብሪ ለአንቺ ሊያደርግ ያስበው መልካም ነገር ታገኛለሽ። እሱም በምድር ላይ ሁሉ ስምሽን ከፍ ከፍ ያደርገዋል ብሎ ሲናገራት ወጣቷ ብላቴናይቱ ቅድስት ማሪና ዲያብሎስ መሆኑን አውቃ ወደ እሱ ዘንድ ሄዳ ጸጉሩን ያዘች። የብረት ዘንግም ይዛ እየመታች ሰይጣን ሆይ ይህንን ምክርን አቁም በማለት ተናገረችው። በሰው ልጆች ላይ የሚያደርገውን ሥራ እስኪገልጥላት ድረስ እንዳይንቀሳቀስ በመስቀል ምልክት አሰረችው። ያን ጊዜም በዘንጉ ስትመታው እንዲህ እያለ መናገር ጀመረ። የምድራዊ ፍላጎትን፣ መልካምም ይሁን ክፉ፣ ዝሙትን፣ ሐሰትን፣ ስርቆትን የማስፈጽመው እኔ ነኝ። ካላሸነፍኩት እንቅልፍ ስንፍናን በማምጣት እቃወመዋለሁ። በዚህም እሱ አይጸልይም፣ አምላኩንም ስለ ኃጢአቱ ይቅርታ አይጠይቅም አላት። እስካሁን ድረስ እያደረገች ያለውን ተጋድሎ በሰዎች ላይ አድሮ የሚያመጣባት እሱ እንደሆነ ነግሯታል። የ15 ዓመት ወጣት ቅድስት ማሪና ዓለምን የሚያንቀጠቅጠውን አስጨናቂውን ጥንተ ጠላት ከእግዚአብሔር ዘንድ ባገኘችው በአምላኳ ኃይል አንቀጠቀጠችው። በኃይልም ወደ እሷ ዳግም እንዳይቀርብ በእግዚአብሔር ኃይል በክርስቶስ ስም አባረረችው። የቅድስት ማሪናን የእምነት አቋም የተመለከተውና የእምነቷን ምስክርነት የሰማው ገዢው በቁጣ ቃል ወታደሮችን ክፉና አሰቃቂ የሆነ ስቃይን እንዲያሰቃዩዋ ታዘዘ። በወጣትነቷ የአምላኳን ፍቅር በመከራ ልትገልጥ የታደለችው ቅድስት ማሪናን ወታደሮቹ በእንጨት ላይ አስረዋት ሰውነቷን በመቆንጠጫ ይሰነጣጥቋት ነበረ። እሷ ግን ለሁል ጊዜ ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ መጣለው ብሎ የተናገረውን የአምላኳን ቃል በማስታወስ በእምነት ጸናች። ሰውነቷን በመቆንጠጫ ከሰነጣጠቋት በኋላ ከነደሙ ወደ እስር ቤት ወሰዷት። በመከራ ጊዜ የማይለየው አምላኳ በእስር ቤት ሳለች መልአኩን ልኮ ፈወሳት። በማግስቱም ከእስር ቤት አውጥተው ከልብስ አራቆቷት፣ ወይንም እርቃኗን ከግንድ ጋር በማሰር በእሳት አቃጠሏት። እሷ ግን በመለኮታዊ ጥባቆት በሚደነቅ ሁኔታ በሕይወት አለች። እንዲህም ብላ ጸለየች፣ አምላኬ ሆይ በአንተ ስም ወደ እሳቱ እንድገባ እንደፈቀድክልኝ ሁሉ በጥምቀት ውሃ ውስጥም እንድገባ ፍቀድልኝ አለች። በዙሪያዋ ስቃያን ለማየት ከቆሙት መካከል ገዢው ነበርና ዋስ ስትል ስለሰማ እርቃኗ እንድትሆንና በትልቅ ድስት ውስጥ እርሳስና ውሃን አንድ ላይ እንዲያፈሉና በዚያ ውስጥ እንዲጨምሯት አዘዘ። ቅድስት ማሪናም አምላኳን እንዲህ ስትል ጠየቀች፣ ይህንን የጥምቀት ውሃ አድርግልኝ። ጌታችንም መልአኩን በርግብ አምሳል ላከላት። እሷም በገንዳ ውስጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን እያለች ተደፈቀች። ከሰማይም እንዲህ የሚል ድምፅ ተሰማ፣ ማሪና ሆይ በጥምቀት ውሃ ተጠምቀሻል። እሷም ተደሰተች። ውሃ ውስጥም ሳለች ብርሃን ቦታውን ሞላው። ነጭ እርግብም በአፋ ወርቃማ አክሊል ይዛ ከሰማይ ወረደች። የታሰረችበትም ሰንሰለት ተፈታ። ውሃ ውስጥም ቅድስት ሥላሴን ብታመሰግን ዘንድ ለምስጋና ቆመች። በሰውነቷም ላይ አንዳች የመቃጠል ምልክት ሳይኖር ተፈወሰች። በዚህ አምላካዊ ድንቅ ታምር የዳነችውን ቅድስት ማሪናን የተመለከቱት ሁሉ በማሪና አምላክ በማመን ከዚህ በኋላ ክርስቲያን መሆናቸውን በድፍረት ሲናገሩ
አገረ ገዡ በቁጣ እንዲገደሉ ትእዛዝ በሰጠው መሠረት ከ15,000 ሕዝብ በላይ በዕለቱ ተገደሉ። ቅድስት ማሪናም አንገቷ በሰይፍ ተሰይፎ እንድትገደል ተወሰነ። አንገቷ እንዲሰየፍ በታዘዘው መሠረት ሰያፊዋ አንገቷን ሊሰይፍ ከከተማ ውጭ ይዟት ሄደ። ሰያፊዋም ወጣቷን ቅድስት እመቤቴ ማሪና ሆይ ብርሃናዊ አክሊል የያዘ የጌታ መልአክ አያለው ብሎ ሲናገራት ቅድስት ማሪና ጸሎቴን እስክጨርስ ድረስ እባክህ ጥቂት ታገሰኝ ብላ ከመለሰችለት በኋላ እጆቿን ዘርግታ ያለማቋረጥ ጸለየች። ከዚህም በኋላ ሰያፊውን ወይንም የቅድስቲቱን አንገት የሚቀላውን ወይንም የሚቆርጠውን በል የወደድከውንና የታዘዝከውን መፈጸም ትችላለህ ብላ አንገቷን ሰጠች። ነገር ግን ሰያፊው ይህን አላደርገውም ሲላት ቅድስቲቱም የተዘጋጀለትን አክሊል እንዳያጣ ከማስጠንቀቅ ጋር የታዘዘው እንዲፈጽም ይህንን ካልፈጸም በእግዚአብሔር መንግሥት ምንም ክብር የለህም፣ ከእግዚአብሔር ክብር ተካፋይ ልትሆን አትችልም በማለት ነገረችው። ያኔ ሰይፉን ወስዶ እሷን ከሰየፋት በኋላ በቅድስት ማሪና አምላክ በእግዚአብሔር አምናለሁ ብሎ ራሱን ሰይፎ ከጎኗ ወደቀ። በእግዚአብሔር ፍቃድ ቅድስት ማሪና በወጣትነቷ የሰማዕትነትን አክሊል በ15 ዓመቷ ሐምሌ 23 ቀን ተቀዳጀች። እግዚአብሔር አምላክም ዛሬ በቅድስቲቱ ምልጃ ለሚታመኑ ሁሉ ብዙ ድንቅ ታምራትን ይሠራላቸዋል፣ በስሟም በሽተኞችን ይፈውሳል። የዚህች ቅድስት ሰማዕት ልዩ ምልክት በስዕሏ ላይ እንደምናየው ሰይጣንን ጸጉሩን ወይንም ቀንዱን ጆሮውን ይዛ በአንድ እጇ የሰማዕትነት ምልክት የሆነውን የዘንባባ ዝንጣፊ ከመስቀል ጋር ይዛ ነው። ከዚህም በተጨማሪ የቅድስቲቱ ስም በግሪክ ቋንቋ አጊያ ማሪና የሚል ተጽፎ ይገኛል። ስለዚህ በአገራችን እየታተመ የሚወጣው ስዕል ላይ ክርስቶስ ሰምራ ስለሚል ይህ ትክክለኛ እንዳልሆነና የክርስቶስ ሰምራን ሕይወት ታሪክ ስንመለከት ሰይጣንን በእጇ እንዳልያዘች ከመረዳታችንም ባሻገር በዕድሜም በመልክም በትውልድ አገርም የማይመሳሰሉ መሆናቸውን ልብ ይሏል። አምላከ ቅድስት ማሪና ከወዳጁ በረከትን ያድለን። የሰማዕቷ የቅድስት ማሪና የጸሎቷ ኃይል የምልጃዋን በረከት ዘወትር ከሁላችን ጋር ይሁን። ሃይማኖታችን ከወራሪ መናፍቃን፣ አገራችንን ከጠላት ወረራ ከመከራ ሥቃይ ይጠብቅልን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር